ማይ ፋሚሊስ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በጸደ በሆነችው ቪዲዮ ይዤ ለእናንተ ቀርቤያለሁ ማለት ነው። ያም ዲፕ ሲክስ ስለሚባል ስለ ቻይናዋ አፕሊኬሽን ነው። አዲስ አፕሊኬሽን ናት። ይኸው እንደምታዩት ይችኛዋ ናት ዲፕሲክ ትባላለች። ጥቅሟን ምን አይነት ጥቅም እንዳላት ወይም ለእኛ ምን አይነት ጥቅም ልትሰጥ እንደምትችል አንድ በአንድ እነግራቸዋለሁ። በተለይ ለተማሪዎችም ሆነ ለሌላም በጣም ትጠቅማለች። ኦኬ መጀመሪያው እንጀምር። ኦኬ የሆነ ጥያቄ ሊጻፍ እሺ ጥያቄው ምን ልበል? እሺ ለምሳሌ ሽምደ ዳፋርት እንዴት ይሰራል ካላችሁ ዋት ኢዝ ምን ልበል? ዋት ኢዝ ኬሚስትሪ ልበል። ከዛ ማብራራውን ወይም ዋት ኢዝ ቻርጂንግ ካልኩ ማብራራውን ያመጣል ማለት ነው። ከዛ ይሄንንም ትራንስሌት ማድረግ እችላለሁ ማለት ነው። ይሄው እንደምታዩት ማብራሪያ አምጥቷል። ከዛ እዚህ በመንካት ሼር ምልክቷን በመንካት ከዛ ክሬት ኢሜጅ እንላለን። ከዛ በፋይላችን ውስጥ ሴቭ ይሆናል ማለት ነው። ከዛ ወደ ኋላ ተመልሰን ከፈለገን ትራንስሌት እንላለን። ትራንስሌት እንላለን። ከዛ ወደ ፈለግነው ቋንቋ ይቀይራል ማለት ነው። ትራንስሌት ኢት ኢንቱ አማርክ አልኩ። ከዛ ወደ አማርኛ ይቀይራል ማለት ነው። ያሁኑን ማለት ነው። ከፈለጋችሁም ሌላ ነገር ለምሳሌ ኮንቨርሴሽን ከሆነ የሆነ እንግሊዘኛ ቋንቋ ለመናገር ከፈለጋችሁ በተለይ ይሄ አፕሊኬሽን በጣም ይጠቅማቸዋል ማለት ነው። ሌላ ወጪ ምናምን ብር እየሰጣችሁ መማር የለባችሁም ማለት ነው። ምክንያቱም አፕሊኬሽን በጣም አሪፍ ጸደ የሆነ አፕሊኬሽን ነው። የፈለግነውን ከጻፍነው ወደ አማርኛ ይተረጉምልናል። ከዛ ማውራት እንጀምራለን ማለት ነው። ለምሳሌ ልጻፍ እዚህ ምን ብዬ ልጻፍ? እሺ ለምሳሌ እንሂድ ልበል። እንሂድ ወደ ቤት ልበል። እንሂድ ወደ ቤት እሺ እኛውን ወደ እንግሊዘኛ ይኸው ቀይሯል ማለት ነው። ሌትስ ጎ ሆም ማለት ነው። በዚህ መልኩ በጣም አሪፍ የሆነ ኮንቨርሴሽኖችን ጽፋችሁ በአማርኛ እናንተ ስትጽፉ ወደ እንግሊዘኛ ይቀይራል። ከዛ እናንተ በእንግሊዘኛ ከሰው ጋር ማውራት መጀመር ትችላላችሁ። ምንም ቀላል አፕሊኬሽን ነው። አሪፍ የሆነ አፕሊኬሽን ነው። ደግሞ እንዴት ወርድ ፕሮብሌም ለምሳሌ ካልኩሌሽን እንዴት ይሰራል ካላችሁ ለዛ ነው ከቻት ጂፒቲ ይሻላል ያልኩት። እንዴት ይሰራል ካላችሁ እሺ እዚህ ልጨምር። እንደምታዩት መጀመሪያ ወርድ ፕሮብሌሙን ሊጨምር ነው። ኦኬ ጠብቁ። ወርድ ፕሮብሌም እየጨመርኩ ነኝ። ኦኬ አፕሎድ እያደረገው ነው። ኖት ቴክስት ኤክስትራክትድ እያለ ነው። ቆይ ሌላውን ጠብቁ። ያው ማለት ነው ስክሪንሾቱን ከዛ ለቃለሁ ማለት ነው። ከዛ ይኸው እንደምታዩት ያሁኑን ፕሮብሌም እንዳለ ይኸው ሶልቭ አድርጓል ማለት ነው። ፕሮብሌሙ ይሄንን ነበር። ከዛ ሶልቭ አድርጎ ይኸው እንደምታዩት መልሱንም ምናምን ከሊነር ፕሮግራም ምናምን ነው ስክሪንሾት አድርጌ የነበርኩት የ12ኛ ማትማቲክስ ነበረ። ይኸው እንደምታዩት እንደዚህ ያብራራልኛል ማለት ነው። ይሄኛውን እንደገና ትራንስሌት ማድረግ ይችላሉ። ትራንስሌት ቱ አማርክ ልበል። ትራንስሌት ቱ አማርክ አልኮ። ይኸው እንደምታዩት ትራንስሌት ቱ አማርክ ብያለሁ። ከዛ በአማርኛ እንዳለ የሶስተኛ ክላስ አድርጎ ወይም የአራተኛ ሂሳብ አድርጎ ያስረዳናል ማለት ነው። እንደምታዩት ይኸው እንደምታዩት ከፈለጋችሁ ይሄንን እንደዚህ አብራርቶ ከጨረሰ በኋላ እቺኛው የምታዩት የሼር ምልክት አለች። ሼሩን ትነኩና ከዛ ክሬት ኢሜጅ የሚል ይመጣል። ክሬት ሊንክ እና ክሬት ኢሜጅ ይመጣል። እናንተ ክሬት ኢሜጅ ስትሉ ወደ ፋይላችሁ ሴቭ ያደርጋል ማለት ነው። ደግሞ
ለዛሬ ይዤ የቀረብኩት ይህንን ይመስል ነበር። ስለ ዲፕሲክ በጣም ተመችቷችኋል ብዬ አስባለሁ። ቻናሉን ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለሌሎች ሰዎች እንዲደርስ ሼር ምናምን አድርጉ። ይመቻችሁ። በሌላ ጊዜ በቀጣይ ቪዲዮ እንመጣለን። ይመቻችሁ።